ታላቅ የምስራችን እንናገራለን። ይኸውም ለዓለም ሁሉ ደስታ የሚውል አንድ ሰው ለፍቶ ባገኘው ነገር ራሱ ይደሰታል። ባይሆን ለልጆቹ ለቤተሰቦቹ ያስደስታል። ከፍ ካለ ለዘመዶቹ፣ ከፍ ካለ ለጎረቤቱ፣ ለሀገርም እስከተወሰነ ጊዜ ደስታ የሚሆን ሰው ይኖራል። ለዓለም ሁሉ የሚበቃ ደስታ ግን ከክርስቶስ በቀር ማንም የለም። ልብስ በልብስነቱ ደስ ቢያሰኝ ጤና አይሰጥም። ምግብ ልብስ አይሆንም። መልክ ኃይል አይሆንም። አንዱ አንድ ነገር ይቀርፋል እንጂ ለሁሉ ደስታ አይሆንም። ክርስቶስ ግን ለሁሉ ይሆናል። ክርስቶስ መድኃኒት ነው። በማዳኑ ደስ ያሰኘናል። ክርስቶስ የሕይወት እንጀራ ነው። ምግብ ሆኖ ደስ ያሰኘናል። ክርስቶስ የጽድቅ ልብስ ነው። ለብሰነው እንደሰትበታለን። ክርስቶስ ንጉሳችን ነው፣ ይፈርድልናል። ክርስቶስ አባታችንም ነው፣ መንግስቱን ያወርሰናል። ትንሣኤና ሕይወታችን ነው። የታመነ ቸርረኛችን ነው፣ ራሱን ለበጎቹ አሳልፎ የሚሰጥ አማጋችን፣ መሰማሪያችን፣ ማረፊያችን፣ ወደባችን እሱ ኢየሱስ ክርስቶስ ተወለደልን። ነፍሳችን የምታርፍበት የዓይናችን ማረፊያ፣ የእግራችን መዳረሻ፣ የሕይወታችን አክሊል፣ የመነኮሳት ተስፋቸው፣ የካህናት ሿሚያቸው፣ አክባሪያቸው፣ የሰማዕታት አክሊላቸው፣ የነገስታት ንጉሥ፣ የጌቶች ጌታ፣ ኪሩቤልን ወስኖ የሚኖር ከመንበሩ ስር እሳት የሚፈስለት የድንግል ማርያም በኩር የአብ የባሕርይ ልጁ እሱ ኢየሱስ ክርስቶስ ተወለደልን። ስማችንን በደመ መስቀሉ በእጆቹ የቀረጸ በእጆቹ ጽፎ የሚጠብቀን ዘላለማዊ ክንዱ የማይታጠፍ የታመንበት የአብ ክንዱና ኃይሉ የቤተ ክርስቲያን መሰረቷ ክርስቶስ ተወለደልን። የደካሞች ኃይላቸው፣ ተስፋ ለቆረጡ ተስፋቸው፣ የባዘኑትን የሚጠራቸው የሚሰበስባቸው፣ የአንካሶች ምርኩዝ፣ የዲዳዎች አንደበት፣ የደንቆሮዎች ቃላቸው እርሱ ኢየሱስ ክርስቶስ ተወለደልን። በማዳኑ ደስ ይለናል። በሕይወታችን ደስ ይለናል። ትንሣኤያችን ሆኖ ደስ ይለናል። እሷ ድንግል ስትሆን ከድንግልና ጡቶቿ ወተትን አስገኝታ ታጠባዋለች። እሱ ምግብ መመገብ የማያስፈልገው አምላክ ሲሆን እንደ ሰውነቱ ከሷ ጡትን እየለመነ ይጠባል። ድንግል ናት፣ ወተት ታስገኛለች። አምላክ ነው፣ ወተት ይጠባል። ብርሃናችን ነውና ሌሊት ተወለደ። እረኛችን ነውና በከብቶች መሃል ተወለደ። እርቧችኋል፣ እኔ የሕይወት ዛፍ ሁኜ ላጠግባችሁ ነው የመጣሁት ሲል በቤተልሔም ተወለደ። በሕዝብ ቆጠራ ወቅት የተወለደው ለምንድን ነው? ከእኔ ጋር ልቆጥራችሁ መጣሁ ለማለት ነው። ዮሴፍ ከድንግል ማርያም ጋር ሂዶ ከመላእክት ጋር ተቆጥሮ አደረ። ከድንግል ማርያም ጋር የሄደ ሁሉ ከመላእክት ጋር ይቆጠራል። አምላክን ከምድር እስከ ሰማይ ያወረደ ውድቀት ውስጥ ነው ዓለም የነበረው። ክርስቶስ ትንሣኤ ነው የሚባለው ለዚህ። አሁንም ደስታችን እናስተካከል። በሱ ከተደሰትን እሱን የሚቀማን የለም። ሌላውን ነገር ሁሉ ይዘረፋል፣ ያረጃል፣ ይጠፋል፣ ይቀማል።